بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات ربي وسلامه عليه أما بعد أحبتي في الله السلام عليكم ورحمة الله وبركاته حياكم الله وبياكم إن شاء الله زاري دقمو هيا أمستنيون حديث أن بررالن يا الله سبحانه وتعالى فقاد هونو أنه هيا أمستنيو حديث لاي درسنال يحديث يا الله سبحانه وتعالى እጅጉን የሰፋ የሆነ እዝነት እንዲሁም አላሁ Subhanahu Wa Ta'ala በባሮቹ እንደሚደሰትና አንድ ሰው ወደርሱ ተውበት አድርጎ በትክክለኛው መንገድ የሚገባበት ጊዜ እርሱ አላሁ Subhanahu Wa Ta'ala ከፍተኛ የሆነ ደስታ እንደሚደሰት የሚያመላክትና የሚጠቁም የሆነ ሐዲስ ነው الله سبحانه وتعالى የኛ ቀጥተኛው መንገድ መያዝ ከስተት መንገድ ወደ ብሩህ ወደ ሆነው የኢስላም መንገድ የኢስላም ጎዳና መምጣት እጅጉን ያስደስተዋል አላህን ከማመስ ወደ አላህ መታዘዝ ከጨለማ ወደ ብርሃን ككفر وده توحيد وده إسلام ممتات لرسول الله سبحانه وتعالى الجقون كم ياسدستو نقروا تشاندونو رسول عليه الصلاة والسلام بزي حديث كم ياستلالفوا لنم إهنن أينت ملكت يازلي هنا ملكتنو أبي هريرة رضي الله عنه وأرضاه سناقر منالو أن رسول الله صلى الله عليه وسلم قال يا الله ملأكتنا يا الله صلاتنا يا الله سلام برساتشو لا يسفننا ارساتشو انده بلوالالو منالو قال لله أشد فرحا بتوبة أحدكم من أحدكم بضالته إذا وجدها من مالتنا الله أشد فرحا بتوبة أحدكم كنا أنت أنداته ودى الله نسها مقباتو الله سبحانه وتعالى يبلت يسدستوال كمن من أحدكم بضالته إذا وجدها كنا أنت أنداتشو يتأفابت كبت يتأفابت نجر بمياغنيو غزي إن كم يدستو بلي الله سبحانه وتعالى يدستال حديث يبلت ميابرراو عند سفايونا يا له حديث الله يا مندنا رسول عليه الصلاة والسلام بعد حديثاتو يتناقروتنو الله سبحانه وتعالى عند باريا توبت በሚያደርግበት ጊዜ እጅጉን በጣም ይደሰታል አሉ ከናንተ አንዳችሁ ውስጥ አንድ የሆነ ሰፊ ሜዳማ ቦታ ላይ ይጓዝ የነበረ አንድ ሰው ነበረ እና የርሱ ግመል አብራው ነበረች ግመሉ ላይ ያለውን ነገር በአጠቃላይ ጭኗል ስንቁን ሁሉ ነገር እዛ ነው ያለው ከዛም በኋላ አምልጣው እንግዲህ ትሄዳለች አፈተለከች ማለት እዛ ላይ ምግቡ አለ እዛ ላይ መጠጡ አለ ሁሉ ነገሩ እዛ ነው እናም ሊደርስባት ሊይዛት አልቻለም እንግዲህ ያውስ ምን አደረገ ተስፋ ቆረጠና በአካባቢው ወደ ነበረው አንዲት ዛፍ ጥላ ውስጥ ይገባና እዛች ጋር እንቅልፍ ሸለብ አድርጎ ይወስደዋል
በቃ ተስፋ ቆርጧል خلاص يعني እንግዲህ ቦታው እጅጉን ትልቅ ሰፊ ሆነ መንገድ ላይ ነው ያለው አካባቢ ላይ ቤት የለም ሰዎች የሉም መንገድ እየቆረጠ ነው የሰውዬ እንግዲህ እንዴት ሊሆን ነው መንገዱ ረጅም ነው ስንቅ የለም እንግዲህ ያው ተስፋ ቆርጦ ከዛች ዛፍ ጥላ ውስጥ ሄዶ ደገፍ ይላል በዛው እንቅልፍ ይወስደዋል ከዛ በኋላ በእንቅልፍ ሳለ ድንገት ሲነሳ ያቺ ግመሉ አጠገቡ ላይ ቆማለች ወዲያውኑ ልጓማን ያዘና ምን አለ በጣም ከመደሱ የተነሳ ማለት ነው اللهم انت عبدي وانا ربك ጌታዬ ሆይ አላህ ሆይ አንተ የኔ ባሪያ ነህ እኔ ደግሞ ያንተ ጌታ ነኝ እንግዲህ በጣም ከመደሰቱ የተነሳ ምን ሆነ የሰውዬ ተሳሳተ አላሁ ስብሓነሁ ወተዓላ ከዚህ ሰው የበለጠ አንዳችሁ ተውበት በምታደርጉበት ጊዜ ይደሰታል አሉ ረሱል አለይሂ ሰላቱ ወሰላም عجيب ነው والله الله سبحانه وتعالى ጸጋው ኒዕማው በጣም ሰፊ የሆነ ጌታ ነው انظر የሰው ልጆች ስተትን ይሰራሉ አላህን ያምጻሉ ወንጀልን ይሰራሉ ይዳፈራሉ ነገር ግን ከዚህም ጋር የርሱ የአላሁ ስብሓነሁ ወተዓላ እዝነት ፈጽሞ የሚቋረጥ አይደለም አላሁ ስብሓነሁ ወተዓላ ሰውየው ተውበት ሲያደርግ የዛ ሰውዬ ተውበት ለሱ አስፈላጊ ሆኖት ወይ ደግሞ ለሱ የሚጠቅመው ነገር ኖር እኮ አይደለም አላሁ ስብሓነሁ ወተዓላ የሚደሰተው አበደን والله ሰውየው ተውበት ባያደርግ አላህን የሚጎዳው ነገር አለ እንዴ የለም እኮ ነገር ግን ይሄ የሚያመላክተው ምንድነው እርሱ አላሁ ስብሓነሁ ወተዓላ ለባሮቹ ያለውን ከፍተኛ የሆነ እዝነት ነው አህበቲ ፊላህ ለባሮቹ ያለውን ከፍተኛ ርህራሄ የሚያመላክት ነው والله አላሁ ስብሓነሁ ወተዓላ ለባሮቹ ካለው እዝነት ለባሮቹ ካለው ከፍተኛ የሆነ ርህራሄ እንዲህ ይላል ያ ዒባዲ ኢነኩም ትኽጢኡነ ቢልለይሊ ወነሃር وأنا أغفر الذنوب جميعا فاستغفروني أغفر لكم باروتي هوي إن أنت بكأن بماتا وانجلن تسرالاتشو تطفالاتشو أني دقمو وانجلوچن باتك علي أبسالهن يمرالهن إنام مهرتان تيكون يمراتشو على الله سبحانه وتعالى يا عبادي إن أنت كوفت سموئنين لقدوا بتلو يمتقودوا على اللاتشهم ልጥቀምን ብትሉ የምትጠቅሙኝ አይደላችሁ ባሮቼ ሆይ የመጀመሪያችሁም የመጨረሻችሁም በአጠቃላይ ቢሰባሰብ ሰውም ጂኑም በአጠቃላይ አንድ ላይ ቢሆን አንድ በጣም አላህን የሚፈራን ሰው ልብ የሁሉም በዛ ልብ ቢመሰልና አንድ አይነት ሁላችሁም እንደዛው አላህን የምትፈሩ ብትሆኑ ያ ለኔ ንግስናዬን ቅንጣትን ያህል አይጨምርንም አላሁ ስብሓነሁ ወተዓላ ሁሉም ሰው በጣም አለ የሚባል ፋጅር መጥፎ ሰው ቀልብ ቢኖረውና አላህን ቢያምጽ ያም እንደገና ከአላሁ ስብሓነሁ ወተዓላ ንግስና ላይ ፈጽሞ የሚቀንስ ነገር የለም እንደዚሁ ደግሞ አላህ ምን አለ የሰው ልጆች በአጠቃላይ ጅንን ጨምሮ አንድ መሬት ላይ አንድ ሰፊ የሆነ መሬት ላይ ቢሰባሰቡ ከዛም እያንዳንዱ ሰውና ጂን የሚፈልገውን ነገር ቢጠይቀኝና ብሰጠው እኔ ዘንድ ካለው ነገር ኢላው እንኳን ቀርቶ ባህር ውስጥ መርፌን አስገብተ ብታወጣ ይዞት የሚወጣውን ያህል እንኳን አይቀንስም ማለት አላሁ ስብሓነሁ ወተዓላ አላሁ አክበር እንዴት ያለ አዛኝ ጌታ ነው እንዴት ያለ ሀብታም የሆነ ጌታ ነው አላሁ ስብሓነሁ ወተዓላ እንደዚህም ሆኖ ግን
ያንተ መቶበት ወደ አላህ መንገድ መመለስ ለርሱ የሚጠቅመው የሚጎዳው ነገር የለም ነገር ግን አላሁ Subhanahu Wa Ta'ala ካለው እዝነትና ርህራሄ ያ በጣም ያስደስተዋል ነው احبتي في الله والغريب በጣም የሚገርመው ደግሞ ምንም እንኳን ወንጀል ብንሰራ ምንም እንኳን ብናምስ እርሱ አላሁ Subhanahu Wa Ta'ala ጸጋውን በእኛ ላይ ከማፍሰስ ፈጽሞ ወደ ኋላ አይደለም عجب والله አንድ ቂሳ እስኪ ልንገራችሁ احبتي في الله ذنون المصري የሚባሉ አንድ ሰው ነበሩ እና አንድ የሆነች ኩሬ አካባቢ እንደዚህ ተንቀሳቀሰ ሰፊ ኩሬ ነው ኩሬ ማለት ያው ውሃን ያዘለ ዝናብ ሲዘንብ ውሃ የተከማቸበት የሆነ ቦታ ማለት ነው በጣም ስምጥ ያልሆነ እንግዲህ እዛ ቦታ ላይ ሲንቀሳቀሱ ምን ይመለከታሉ አቅረብ ይመለከታሉ ጊንጥ ማለት ነው እና እዛ የኩሬው ውሃ ጫፍ ላይ የቆመች እቺ ጊንጥ ድንገት ምን ይመጣል እንቁራሪት ነገር ትመጣና ያ ጊንጥ ያቺ እንቁራሪት ላይ ትወጣለች አሉ ጀርባዋ ላይ ወጣ ያቺ እንቁራሪት መንቀሳቀስ ጀመረች አሉ ሄደች ከዛም በኋላ ነገሩ አስገርሞኝ ተመለከትኳትኛሉ ብዙም ሳልርቅ አንድ የሆነ ሰካራም ሰውዬ ጠጥቶ ራሱን የሳተሰው በአካባቢው ላይ ተኝቶ ነበር አሉ ከዛም በኋላ በአካባቢው የነበረች አንዲት እባብ ሰውየው ከእምብርቱ አካባቢ ላይ ወጣበት ደረቱ ላይ ደርሳ ነበር አለ ወዴት እያመራች ነው ወደ ጆሮ እያመራች ነበር የዛን ጊዜ ያቺ እንቁራሪቷን ተፈናጣ የመጣችዋ ጊንጥ ፈጥና ወደዛ ወደ እባቧ አመራች አሉ እዛም ሄዳ ያንን እባብ ነደፈችው አሉ ጊንጥ ሲናደፍ ከባድ ነው ሊገድል ሁሉ ይችላል ከዛም በኋላ ያ እባብ ከሰውየው ላይ ፍንጥር ብሎ ራቃሉ የዛን ጊዜ ያቺ ግን ተነስታ እንደገና ልክ እንደመጀመሪያው እንቁራሪቷ ላይ ሄዳ ተፈናጣ እንደገና ተመልሰው ወደ ውሃው ወደ ኩሬው መሄድ ጀመሩዋል በጣም ተግርሜ ያንን ሰው ይሄድኩኝና ኮርኩሬ አስነሳውትኛል እስኪ አላሁ Subhanahu Wa Ta'ala አሁን ከምን ነፃ እንዳወጣ ከምን እንደጠበቀ እስኪ ተመልከት እቺኮ አቅረብ ወይም ደግሞ ጊንጥ ገዳይ ከሆነ እባብ ገድላለህ አድነሃለች ብለው ከተናገሩ በኋላ ለሰውየው ከነገሩትና ከቀሰቀሱት በኋላ እንዲህ አሉ يا غافلا والجليل يحرسه من كل سوء يدب في الظلم كيف تنام العيون عن ملك تأتيه منه فوائد النعم يا غافلا والجليل يحرسه الله سبحانه وتعالى لك النوغيتا يدبقوا يمزنا يمتزنا قيهم كسوهي بجلما كم من كساكسو مدفون سات باتقال يدبقه سال እንዴት ከዚህ ከታላቁ ከንጉሱ ጌታ አይነ ይተኛል ከርሱ ጸጋ ሁሉ እየመጣልህ የተንከባከበህ እያዘነልህ እንዴት ተኛል እንዴት ታምጸዋለህ ብለው ይህንን ግጥም ገጠሙ ያ ተኝቶ የነበረው ሰው ተነሳ وقال إلهي ጌታዬ ሆይ አለ ጌታዬ ሆይ ተመልከቱ ምን አይነት የሚያምር ንግድ እንደተናገረ ሱብሃንአላህ هذا فعلك بمن عصاك فكيف رفقك بمن يطيعك ይህ እንግዲህ ይህ እዝነትህ ወንጀለኛ ለሆነ ሰው የምታዝነው እዝነትህ ከሆነ
እንደው የሚታዘዙህ አንተን የሚያመልኩ ሰዎች ላይ የሚኖር እዝነት እንዴት ሊሆን ነው ጌታዬ ሆይ አለና ወደ አላሁ ሱብሓነሁ ወተዓላ ተመለሰ ከዛ ጊዜ አላሁ ሱብሓነሁ ወተዓላን አጥብቀው ከሚገዙ ባሮች ሆነ هكذا رحمة الله سبحانه وتعالى بعباده وهكذا رفقه جل وعلا يهنو يا الله اندينو يا الله سبحانه وتعالى أزنت اندينو رهراهيو إذن أحبتي في الله ودا الله نملس الله بنيا يدستال ينيا متمملس ينيا توبت مادرك الله سبحانه وتعالى كم ياسدستو نقروش عندنا بتالي رمضان متوال أختي ويا أخي ودا الله سبحانه وتعالى تري النقواز يرسون إذنة كجل يرسو يا الله سبحانه وتعالى إذنة يرسون رحمة انتيكو رمضان متوال أحبتي في الله لتوبت ترواقات أمينو ودا الله النملس كلنا ذو خطأ كلاتنا يتفات بالبيتوشنا هذا والله أعلم والسلام عليكم ورحمة الله وبركاته